ማን ናቸው ከብሉ ሰም ትምህርት ቤት የመጡ አሉ እየተባለ ነው። ተማሪዎች ናቸው፣ አስተማሪዎች ናቸው። እናያቸዋለን። ሞቅ አድርጉላቸው ግን ወደዚህ እየመጡ ስለሆነ እንደምናችሁ ሰላም ነው ወይ? ሁሉ ጥሩ አለን። ተሸፍኖ ነው የተመጣው። ደስ ይላል በጣም። እሺ ይሄ ነው ካሜራችን ወደ ፊት ለፊት። መጀመሪያ ማን ልበል? ተስፋ ይባላል። ከብሉ ሰም ትምህርት ቤት ነው የመጣው። አንቺስ? እኔ አዜብ ጥላሁን እባላለሁ። ብሉ ሰም ትምህርት ቤት ነው የመጣሁት። ብሉ ሰም ትምህርት ቤት የቱ ጋር ነው ያለው? ኮዬ ብራንች አለ። ብሉ ዲምቱ ብራንች፣ ሁለት ብራንቾች አሉ። ኮዬ ብራንችና ዲምቱ ብራንች። በብሉ ሰም ትምህርት ቤት ውስጥ የሥራ ድርሻሽ? የኔ ስራ ድርሻ ኦፕሬሽናል ማኔጀር ነኝ። ምን ያህል ተማሪዎች አሏችሁ አሁን? ወደ 1000 አካባቢ ተማሪዎች በሁለቱም ብራንቾች 1000 ተማሪዎች። አይ በጣም ደስ ይላል። ስለዚህ የመቄዶንያን ዝግጅት ስትመለከቱ የሆነ ነገር እናርግ የሚል ሐሳብ መጣ። የተማሪዎች ሐሳብ ወይስ የስታፍ ያስተማሪዎቹ? የስታፍም ነው። ያው ልጆቻችን የምንላቸው መስጠትን አንዱ የትምህርታችን አካል መስጠት ስለሆነ በዛም ደግሞ መስጠትን እንዲማሩ እንደዛ አድርገን። ዋው ደስ ይላል በጣም። ጎበኛችሁ መቄዶንያን ወይስ ዶክመንተሪውን ያያችሁት? ጎብኝተናል። የተወሰነ ፕሮግራምም አድርገን ነበር። አንድ ፕሮግራም በቤተሰብ የተዘጋጀ እንዲሁም እሱን ካየን በኋላ ፕላስ ደግሞ ይሄ ነገር ሲዘጋጅ በደንብ ተነሳሽነቱ በእኛ ላይ ተፈጠረ። ሞር ደግሞ የባለፈው ካራክተር ካውንትሬታችን ለልጆቻችን የነበረው መስጠት ነበር፣ ስጦታ ነበር እና እስኪ እሱን ደግሞ አሁን በተግባር እንየው ብለን ብዙ ጊዜ ልጆችን ወጣ አድርጎ ከተማ የማሳየት የተለያዩ አክቲቪቲዎች ላይ ሀገራቸውን እንዲያውቁ የማድረግ ነገር አለ። መቄዶንያን እንዲጎበኙስ ታስቧል? ተደርጓል? እሱ ላይ የሰራችሁት ነገር አለ? አዎ እንደሱ አላረግንም፣ ግን ከዚህ በኋላ ልጆቻችንን መቄዶንያም ሌሎች ቦታም ወስደን ለማስጎብኘት እቅዳለን። ልጆችን አሁን እንደ መቄዶንያ አይነት ቦታ ማስጎብኘት ማሳየት ምን አይነት ጥቅም አለው ብለሽ ታስቢያለሽ? አዎ በጣም ብዙ ጥቅም አለው። አንደኛ ከልጅነታቸው መስጠት የሚባለውን ካራክተር ይዘውት ያድጋሉ። ደግነት፣ መረዳዳት፣ መተሳሰብ፣ ወንድማዊነት፣ እህታዊነት የሚለውን ነገር በደንብ በተግባር እያዩት ያድጋሉና በሱ መልኩ በጣም ጥሩ ይሆናል። ጥሩ የሆነ ዜጋ፣ ጥሩ የሆነ ጄኔሬሽን ትምህርት ቤቱ ምሳሌ ሆኖ እንዲወጣ ያግዛቸዋል ማለት ነው። እንግዲህ ከብሉ ሰም ነው የመጡት። አቀባበል ግን በጣም ምንድነው ድረስ ነው የመጡት። ያው ደስ ይላል በጣም። እንግዲህ በትምህርት ቤት ደረጃ ካሁን በፊት አጋጥሞናል። እኔ መጀመሪያዎቹ ናቸው። ስለዚህ የመጀመሪያዎቹ ናችሁ። አላጋጠመኝም። ያናገሩን አሉ ግን የመጡ ካናገሩም ማል ፊሊፐር ኢንተርናሽናል ስኩል ይገኙበታል። ሌሎች ግን በመምጣት ያው ብዙ ጊዜ ባደረገ አይደል ወይም ደግሞ ቅድሚያ በደረሰ አይደለ በዛ ከሄድን ግን ብሉ ሰም ትምህርት ቤት ለመቄዶንያ እዚህ ድረስ በመምጣት እጅ በመዘርጋት ልግስና በማድረግ የመጀመሪያው ትምህርት ቤት ነው። ተጨማሪ የምትሉት ነገር አለ ወይስ ይሄ የተሸፈነው ነገር ይገለጥ? በተጨማሪ ማለት የምንፈልገው ይሄ አጠቃላይ የመጣው ብር 150,000 ብር፣ 50,000 ብሩ በተማሪ ወላጆች፣ ከመምህራን፣ ከትምህርት ቤቱ ስታፎች አጠቃላይ የተሰበሰበ ብር ነው። ስለዚህ ወላጆችን እኛን አምናችሁን ለመቄዶንያም እጃችሁን ስለዘረጋችሁ በጣም እናመሰግናለን። መምህራኖች ለቀና ልባችሁ፣ ለጥሩ መተባበራችሁ በጣም እናመሰግናለን። እና ደግሞ በትምህርት ቤታችን ደግሞ 100,000 ብር አጠቃላይ 150,000 ብር ለመቄዶንያ ገቢ አድርገናል። በጣም ደስ ይላል። እንግዲህ ሌሎችም ትምህርት ቤት በጣም ብዙ ትምህርት ቤቶች አሉ። ወላጆችና ተማሪዎችም አስተማሪዎችም ብናሳትፍ ትልቅ ገንዘብ ለመቄዶንያ መለገስ እንችላለን። ሁላችንም ተባብረን መቄዶንያን እናግዝ። ብሉ ሰሞች እዚህ ድረስ መጥተው የ150,000 ብር ልግስና ለመቄዶንያ አድርገዋል። ሊመሰገኑ ይገባል። በጣም ደስ ይላል።